እናቶቼና እህቶቼ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። አይሾሙት ንጉሥ አያበደሩት ባለጠጋ ኤልሻዳይ አምላካችን እግዚአብሔር በዚህች በኃጢአት ባደፈችው ዕድሜያችን ላይ ይህችን ዕለት ባርኮ ቀድሶ ስለሰጠን ስሙ የተመሰገነ ይሁን። ለአጭር ደቂቃ ሁላችሁም መቼም ሰርግ ቤት አይደለም የተሰበሰብነው፣ ዋይ ዋይ ብለን ደርስ ደቅተን አፈር ምሰን ወደ መቃብር ከከተትናቸው እናታችን ቤት እግዚአብሔር ሊናገረን አጭር ጊዜ ሰጥቶናልና ለአጭር ደቂቃ ስልካችሁን ሳይለንት አድርጉ ወይ ደግሞ አጥፉት። በእግዚአብሔር ፊት ለጸሎት እንነሳ። ቅዱስ 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 ተብለህ የምትመሰገን አምላካችን እግዚአብሔር ሆይ በቸርነትና በምሕረትህ በይቅርታና በትዕግስትህ እስከዚህ ሰዓት ስለጠበቀን እናመሰግናለን። ሰዓተ ማቱን ባርከ ቀድሰን እንደሰጠህን አሁንም ቀሪውን ሰዓት ትባርክልን ትቀድስልን ዘንድ የምንማረውን ትምህርት በልዝነ ልቦናችን አሳድረ 30 60 መቶ ያማረ ፍሬ እንድናፈራ ትረዳን ዘንድ እንለምንሃለን። የእናታችንን የሁለት ጻድቃን ነፍስ በአብርሃም በይስሐቅ በያዕቆብ በደጋግ እናቶቻችንና አባቶቻችን ታሳርፍልን ዘንድ እንዲህ እያልን ስምን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ አንድነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ምልጃ ከሁላችን ጋር ይሆን። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አረፍ አረፍ በሉ። እሺ፣ ከዚህ በመቀጠል የምንሄደው እጅግ የምንወዳቸውና የምንናፍቃቸው መምህር አንተነህ በመካከላችን ተገኝተዋል። የመንበረ መንግስት ቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል ኃላፊ እሳቸው የዕለቱን ትምህርት ያስተምሩናል። ከዛ በኋላ ደግሞ ወደ መዝሙሩ እንሄዳለን ማለት ነው። የልድያ ልቦና የከፈተ አምላካችን እግዚአብሔር የቃሉን ደጅ ከፍቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ሁላችሁም በረግታ ቁጭ በሉ። ቀጥታ ወደ መምህር አንተነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ከሁሉ በላይ በዚህ ሐዘን ድንኳን ሰብስቦ ቅዱስ የሆነውን ስሙን እንድንጠራ የረዳንና የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር የእኛም አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ስለማይነገር ስጦታ ሁሉ ስሙ በድጋሚ የከበረና የተመሰገነ ይሁን። ጌታን ያየንባት መስታወታችን ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የሁላችን እናት ድንግል ማርያም ልጇ እንዳከበራት መጠን ክብርና ምስጋና ለድንግል ማርያም ይሆንልን። የተከበራችሁ ሐዘንተኞችን ለማጽናናት የተገኛችሁ ወዳጅ ዘመድ፣ ጓደኛ፣ ጎረቤት፣ የክብር ዘውድ የደፋባችሁ አረጋውያን አባቶች እንዲሁም እናቶች ሁላችሁም እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ?
በጥቂት ደቂቃ ታገሱንና ያው ከፈረሱ ጋር ይቀደም እንዳይሆንብን አፉን አብሉት አልተባለም። አፉን አጥፉትና ጥቂት ደቂቃ ከኔ ጋር ቆይና ወንድማችን ሊቀ መዘምራን ዘማሪ ይትባረክ ተገኝ በማዕከላችን ተገኝቷል። እሱ ጋር እየዘመርን አፉን እናበራለን። አሁን ግን አፉን አጥፉት ግድ የለም። ዘማሪ ዲያቆን ይትባረክ ተገኝ በማዕከላችን ስለተገኘ ከእሱ ጋር አንድ ዝማሬ እንዘምርና ከዛ ከኔ ጋር ትንሽ እንቆያለን። ወደ ወንድማችን ዝማሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር አንተነህ፣ ክቡራን ሐዘንተኞችን ለማጽናናት በዚህ ድንኳን የተሰበሰባችሁ ሁላችሁ እንደምን አመሻችሁ፣ እንደምን ቆያችሁ? አሜን። ያያሉ የሉት እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ ስሙ ለዘላለም የተመሰገነ ይሁን። የእናታችንን ነፍስ በደጋጎቹ በእነ አብርሃም በእነ ያዕቆብ በቅዱሳን እናቶቻችን አጠገብ ያሳርፍልን፣ ነፍስ ይማርልን፣ ቤተሰባን ያጽናናልን። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ያለን አባታችን እግዚአብሔር እናመሰግናለን። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ሳለ በእኛ በሁላችን ቃል እንደገባለት ተወልዶ ሊያድነን በመከራ ጊዜ መሸሸጊያ ሆነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። አብርሃም ከካራን ከእናት ከአባቱ ቤት ከነዓን ሲገባ ሲሰደድ በእምነት ከተሰጠው ተስፋ አንዳች ሳይጎድልበት እንደ ምድር አሸዋ ዘሩን አበዛለት። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። በሐዘን ችግር በመከራ ጊዜ ጭንቄን የሚያርቅ ነው የነፍሴን ትካዜ
እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። አሜን። እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው። እናመሰግን የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሐዘኑን የሐዘን ዳርቻ ያድርግልን። ከዚህ በመቀጠል የሚያጽናናውን የሚያሳርፈውን ቅዱሱን የእግዚአብሔርን ቃል በርካታ እንሰማለን። ክቡር መምህራችን መምህር አንተነህ አበበ ያስተምሩናል። ወደ መምህራችን ዝማሬ መላእክት ያሰማልን። የአገልግሎቱ ዘመኑን እግዚአብሔር አምላክ ይባርክልን። በሐዘን ቤት ዝማሬ የምንዘምረው በመዝሙረኛው ዳዊት መዝሙር 47 ቁጥር 6 ላይ እግዚአብሔር የምድር ሁሉ ንጉሥ ነው በማስተዋልም ዘምሩለት ይላል። ማስተዋል ያለበት ዝማሬ ጸሎት ነው። ከእግዚአብሔር ጋር ያገናኛል፣ ድልድይ ነው። ሐዘንን ያስረሳል፣ እንባን ከፊት ላይ ጠርጎ ጉንጭን በሳቅ ይሞላል። እግዚአብሔር አምላክ ሐዘንተኞችን እንዲያጽናናልን በዚህ ዝማሬ የእርሱ ቅዱስ ፈቃድ ይሆንልን። የምንማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ ለጥቂት ደቂቃ የምንቆይበት ነው። እግዚአብሔር ቢፈቅድ እግዚአብሔር ቢረዳን እንግዲህ ቅድም ወንድማችን እንደነገረን እኛ ልናጽናና መጥተናል በዚህ ሐዘን ድንኳን። እግዚአብሔር ደግሞ ቀድሞ መጥቶ ተገኝቶ ልናጽናና የመጣነውንም ማጽናናት ይችልበታልና እኛንም ሊያጽናናን እግዚአብሔር ቀድሟል በዚህ ሐዘን ድንኳን። እግዚአብሔር አምላክ ለሁላችንም መጽናናቱን ያድለን ዘንድ የእሱ ቅዱስ ፈቃዱ ይሆንልን። በዚህ የመጽሐፍ ቅዱስ ክፍል ላይ በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ እንዲህ ይላል፣ ሰው ሁሉ ከዚህ በልቶ እንዳይሞት አሁን ከሰማይ የወረደ እንጀራ ይህ ነው ይላል። ሰው ሁሉ በሉ እስቲ ሰው ሁሉ ከዚህ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደ ምን? ሰው ሁሉ ምን ብሎ በልቶ ምን እንዳይ? አቤት ንገሩኝ እንጂ ኧረ ፈሪ ብዛት ነው ያለው። ምን እንዳይል? እንዳይሞት። እችን ሐሳብ ጥቂት ከመጽሐፍ ቅዱስ ሐሳብ አንስተን እንነጋገራለን። እግዚአብሔር አምላክ ለኔም ቆሜ ለምናገረው እናንተም ቁጭ ብላችሁ ለምታደምጡት ለሁላችንም ማስተዋልና ጥበቡን እንዲያድለን የእርሱ ቅዱስ ፈቃድ ይሁንልን። ሰው ሁሉ ከዚህ በልቶ እንዳይሞት ነው የተባለው። አሁን ከሰማይ የወረደ እንጀራ ይህ ነው ይላል። አሁን በዚህ ድንኳን ውስጥ የሰበሰበን ሞት የተባለ ወይም ደግሞ ረፍት ብለን የምንጠራው ሐሳብ። ታዲያ ይሄ ሞት እንዲህ ከሰበሰበን ሰው ከነጠቀብን እንዳትሞቱ ተብሎ ለምን ተጻፈ? እንዳይሞት ነው ያለው። ሰው ሁሉ በልቶ ምን እንዳይል? እንዳይሞት። የትኛው ሞት ነው የሚለው ሐሳብ። ሰው ሁሉ ደግሞ በምግብ ወይም ደግሞ በመብላት መሞት እንደጀመረ መጽሐፍ ቅዱስ ይናገራል። በኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ታሪክ እናውቃለን። ሞት በምን እንደመጣ ወይም ደግሞ በማን ምክንያት እንደመጣ መጽሐፍ ቅዱስ ሲናገረን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ እነሆ ሞት በሰው በኩል መጣ፣ ትንሣኤም እንዲሁ በሰው በኩል ሆነ ይላል። መሞትንም መነሳትንም በሰው በኩል እንደተከናወነ ይናገራል። ሞት እንዴት መጣ ካልን ደግሞ በሰው በኩል ነው የመጣው። ሰው ነው በገዛ ፈቃዱ ያመጣው። በኦሪት ዘፍጥረት ምዕራፍ 3 ላይ አባታችን አዳምን ተመልከቱት። እንደምን አመሻችሁ? 2 ደቂቃ ቀርቶኛል፣ ጨረስኩኝ። እሺ ስንት ደቂቃ? 2 ደቂቃ። በ2 ደቂቃ እግዚአብሔር ያስተምራል። ወቅ ያለው በ40 ቀን ያውቃል፣ አትወቅ ያለው በ40 ዓመት ያውቃል ይላሉ አባቶቻችን። የጊዜ መርዘም አይደለም። በዚህ ዘመን ምንም ያስተምራል። ሞትን የመሰለ ጀግና፣ ሞትን የመሰለ ጽዋ በጀርባችን ተሸክመን ከሞት በላይ ምን አስተማሪ ሌላ ሊመጣልን አይገባም። ከሞት በላይ ሌላ የሚመጣ ደግሞ በሐሳባችን ወይም ደግሞ አሁን በምንኖርበት ኑሮ ላይ ብዙ ነገር ማንሳት እንችላለን። እውነት ለመናገር ምን የማያስተምር ነገር አለ? ጊዜ ያስተምራል፣ ወቅት ያስተምራል፣ ሕይወት ያስተምራል፣ ኑሮ ያስተምራል። እግዚአብሔር በነገሮች ሁሉ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ስለዚህ ብዙ መራመዱ ጥቅም ስለሌለው በጥቂት ደቂቃ ጥቂት ነገር ሰምተን እንድንጠቀም እግዚአብሔር ይርዳን። በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ አባታችን አዳምን እንመለከታለን። ሞት በሰው በኩል መጣ እያለ መጽሐፍ ይነግረናል። ለዛውም በምግብ ነው የመጣው። አዳም እንዲኖር ወይም ደግሞ ተደራርሎ ተመቻችቶ ኑሮን እንዲያቀና በገነት እግዚአብሔር አምላክ አስቀምጦታል። በመጽሐፈ ኩፋሌ ምዕራፍ 9 ላይ አዳም ከኖረበት ስፍራ ከተፈጠረበት ስፍራ
አንስቶ እግዚአብሔር በ40ኛው ቀን ወደ ገነት እንዳስገባው መጽሐፍ ይናገራል። ሔዋንንም በ80 ቀኗ። ለዚህ ነው በ40ና በ80 ቀን ጥምቀትን የምናከናውነው። እሱን ተውት፣ ሰፊ ነው ሐሳቡን ጠቆም ለማድረግ ነው። ነገር ግን አዳም አባታችን በገነት እንዲኖር ግዛ፣ ብላ፣ ጠጣ፣ ንዳ፣ ሁሉን አድር፣ ነገር ግን አልተፈቀደልህም ወይም ደግሞ የማይፈቀድልህ ነገር አለ ብሎ እግዚአብሔር አምላክ ሕግ ሰራለን። ወገኖቼ በምድር ላይ የሚኖር ሁሉ ሕግ አለው። ሕግ ተሰርቶለታል። በሕግ እንድንኖር ነው። በመጠኑ እንድንኖር፣ በመጠኑ እንድንበላ፣ በመጠኑ ኑሯችንን እንድናከናውን ከእግዚአብሔር ጋር ያለንን ኑሮ ወይም ደግሞ ከእግዚአብሔር ጋር ተጣብቀን የምንኖርበትን መንገድ በሕግ እግዚአብሔር አስሮታል። አትስረቅ ይላል፣ አትግደል ይላል፣ አታመንዝር ይላል፣ በባልንጀራ ላይ በሐሰት አትመስክር ይላል፣ ሰንበትን አክብር ይላል። እዚህ ውስጥ የትኛው ጋር ነኝ ብሎ መመርመር ነው። ሕግ ተሰርቶልናል። ለአዳምም የተሰጠው ሕግ ይሄ ነው። አትብላ። አንድ ዕፀ በለስ አለች። እችን ዕፀ በለስ እንዳትበላ። ምን እንዳትበላ ነው ጥያቄው። እንዳትበላ ቀጠል አረገና ምን አለው? ከበላ ሞትን ምን ትላለህ? ትሞታለህ። አባታችን አዳም ከሔዋን ጋር በሚኖርበት ሁኔታ ላይ ሆኖ ይህን ስህተት ፈጽሟል። ዕፀ በለሷን በልቷል። ይቺ ዕፀ በለስ ደግሞ ሞት እንደምታመጣበት እግዚአብሔር አምላክ ነግሮታል። ሞትን አመጣ። አዳም ሁለት አይነት ሞት ነው የሞተው ወገኖቼ። የመጀመሪያው የአዳም ሞት የጸጋ ሞት ወይም ደግሞ የልጅነት ሞት ነው። አዳም በገነት ሲኖር የለበሰው ክርስቶስን ነበረ። አዳም አይርበውም አይጠማውም። ነገር ግን ዕፀ በለሷን በበላ ጊዜ ሞትን ትሞታለህ የተባለው አዳም ራቁቱን ቀረ ወገኖቼ። ምኑን ቀረ አልኳቸው? ራቁቱን መሆኑን ያስደንቀው ነበር በፊት። አሁን ግን የአዳም ራቁት መሆን ያስደንቃል። ለምን? ሔዋንን አፈራት ራቁቱን ስለሆነ። ራቁት ከመሆን መድኃኒዓለም ያድነንላችሁ። ለዛውም በኃጢአት ራቁትነት ወገኖች። አሁን ብዙ ሰው የተቸገረው ከእግዚአብሔር መዳፍ ወጥቶ ብቻውን እየኖረ ስለሆነ የእግዚአብሔርን ሕግ ስለተወ ራቁቱን ሆኗል ወገኖች። የለበስነው ልብስ እሳት ሲነካው ይነዳል። የለበስነው ልብስ ጎርፍ ሲመጣ ከላያችን ላይ ይነሳል። ለዚህ ነው በሮሜ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ ኢየሱስ ክርስቶስን ልበሱታል። ማንን ልበሱት? ልብሳችን እንዲሆን የእርሱ ቅዱስ ፈቃድ ይሁን። አሜን በሉ። ግድ አዎ እንዴ ከክርስቶስ በላይ ምን ሊመጣልን ወገኖች? ሌባ የማይወስደው በሌ የማያበላሸው ነቀዝ የማይበላው አዳም የለበሰውን ልብስ ስላወለቀ የጸጋ ሞት ሞተ ወገኖቼ። አሁንም ብዙ ሰው የቁም ሬሳ ተብሎ ይሰደባል። በቁሙ የሞተ እሱንማ ተውት። በቁሙ የሞተ ሬሳ እኮ ነው ይባላል አይባልም እንዴ? በቁም ከመሞት መድኃኒዓለም ያድነናል። እኛ አሁን አፈር ተቆፍሮ በሳጥን ተይዘን የምንገባውን ሞት እያሰብን ይሆናል አይደለም። ብዙዎቻችን ወደ መቃብር ሳንወርድ በቁማችን ሞተናል ወገኖች፣ በቁማችን። ለዛው ኃጢአት በሚባለው ኃጢአት ሰርተን ከእግዚአብሔር በሚያርቀን ከእግዚአብሔር ልጅነትን ከሚያሳጣን በዚህ ኃጢአት ከእግዚአብሔር ጋር ተራርቀን ወገኖች ብቻችንን እየኖርን ነው። ለዚህ እኮ ነው እንበላለን አንጠግብም፣ እንጠጣለን አንረካም፣ እንለብሳለን አይሞቀንም፣ እንሰራለን እጃችን ላይ ገንዘብ የለም። ከእግዚአብሔር ጋር የማይኖር ሰው ከእግዚአብሔር ጋር የማይሮጥ ሰው ሁልጊዜ ይደክማል። እግዚአብሔር ሁላችንንም ከድካማችን ያንሳል። አዳም የጸጋ ሞት ሞተ፣ ልጅነቱን አጣ፣ ራቁቱን ሆነ፣ አፈረ፣ ደነገጠ። ዕፀ በለሷን በቆረጡበት በዛ ዛፍ ሮጠው ሄዱና ቅጠል ቀንጥሰው አገለገሉለት። የለበሱት ቅጠል ወገኖች ምን ይጠቅማል? ይነሳል እኮ ከላይ ቅጠል ምን ይከላከላል ወገኖች? ከቅጠል በላይ ከወርቅ በላይ ከእንቁ በላይ ከአልማዝ በላይ ነበረ የለበሱት። አውልቀው ጣሉት። ክርስቶስን ተዉት። ክርስቶስን ራቁት። የክርስቶስን ሐሳብ ንቀው ትተው አዳምና ሔዋን ዕፀ በለሷን በሉ። ስለዚህ ሞትን ትሞታላችሁ የተባለው አዳምና ሔዋን አፈር ነህና ወደ አፈር ምን ትላለህ? ሞትን ታመጣለህ። ውረድ። አሁን ከሰጠው የጸጋ ስፍራ ውረድ። በላብ በወዝ ጥረ ግረ ብላ፣ አንቺ ምጥሽን ጣርሽን አበዛለሁ ውረዱ ተባሉ። ከነበሩበት ከዛ ከሰገነት ላይ ወገኖቼ እግዚአብሔርን የሚያህል ጌታ ገነትን የሚያህል ስፍራ አጡ አዳምና። እግዚአብሔርን ከማጣት መድኃኒዓለም ይጠብቀን። እንደምን አመሻችሁ? 2 ደቂቃ ስጡኝ፣ ጨረስኩኝ። ላምጣላችሁ ሐሳቤን። ወደ ሞት እንምጣ። ትሞታለህ ተባለ። ይሄ ሞት ለሁላችን የተጻፈ ነው ወገኖቼ። ሁሉም በምድር ላይ ያለ ሰው ሁላ ይሞታል። አሁን ግን በአዲስ ኪዳን ስንመጣ በዮሐንስ ወንጌል ላይ እንዳትሞቱ ነው የተባለ። በፊት የበላችሁት ምግብ አላዳናችሁም፣ ሕይወት አልሰጣችሁም፣ ሕይወት አልሆናችሁ፣ ከእግዚአብሔር አራቃችሁ፣ ገነትን አስተዋችሁ፣ ዲያብሎስ ተጫወተባችሁ፣ በዲያብሎስ ግዛት ስር ወደቃችሁ። አሁን ግን ከዚህ ሁሉ ደግሞ እንድትነጹ፣ ከዚህ ሁሉ ደግሞ እንድትድኑ ከሰማይ አሁን የወረደውን እንጀራ ብሉ አለ። መጀመሪያ ግን ምን አትበሉ ነበር? እየሰማችሁ ነው?
ምን አትበሉ። አሁን ደግሞ ምን ሆነ? ብሉ። የምንበላው ምንድነው? እሱ ነው ሚስጥሩ። ከበላነውስ በኋላ የትኛውን ሞት ነው ማን ሞተው? ይሄ ነው ትልቁ ሐሳብ። በዚህ ድንኳን ውስጥ ዛሬ ይህ ሐሳብ ተፈጽሟል። ወንጌል ሲሰበክ፣ ወንጌል ሲመሰከር፣ ወንጌል ሲነገር፣ ስለ ክርስቶስ ስናስተምር ወገኖቼ እንዲህ አይነት ድንኳኖች ደግሞ እንዴት ደስ ይላሉ መሰላችሁ? እንዴት ደስ ይላሉ። በተለይ አትብሉ የተባለውን ትተው ብሉ የተባለውን በልተው የክርስቶስ ሙሽራ ሆነው መሄድ እንዴት ያስደስታል። እናታችን አሁን ብሉ የተባሉትን በልተው ነው ወገኖቼ ከክርስቶስ ጋር ለመገናኘት። ስለዚህ ምን አለ መጽሐፍ? እንዳትሞቱ ነው ያለው። ምን እንዳትሉ? ስለዚህ እናታችን ለምን ሞቱ? ንገሩኝ እንጂ ሊኖሩ በሉኝ እስቲ። ምን ሊሉ? ሊኖሩ፣ ሕያው ሆነው ሊኖሩ። ክርስቲያን ወገኖቼ የተፈጠረው በስብሶ ፈርሶ በመቃብር እንዲቀር አይደለም። ከሞት በኋላ ያለውን ሕይወት እንዲኖር ነው። እንጀራውን ብሉ፣ ስትበሉ አትሞቱም ማለት። ይሄኛውማ ሞት ረፍት ነው ወገኖቼ። ምንድነው አልኳችሁ? ይሄ ሞትማ ያስፈልጋል። አልጋ ላይ ተኝተው ቀናቸውን የሚጠብቁ ብዙዎች የሉም። ጌታ ሆይ ውሰደኝ ረሳኝ የሚሉ የለም። ተጨንቀው 5 ዓመት 4 ዓመት ስጋቸው ካንሶላ ላይ ተጣብቆ ረዳት አጥተው በቤት ውስጥ ተኝተው እየማቀቁ ትላንትና በር አንኳኩተን የምንጠይቃቸው ሰዎች ዛሬ እኛ ራሱ ጠያቂዎች ሰልችተን በበር እያለፍን እናትሽ ዛሬ ደህና አደሩ እንላለን። ስንቶች እኮ ነን። የማይሰልች ጌታ ግን ተንከባክቦ ይዞ ይሄዳል። ክብርና ምስጋና ለአምላካችን ይሁን። አዎ ከሰማይ የወረደ እንጀራ ይህ ነው። በቀራንዮ አደባባይ ላይ ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ። ይህ ስለናንተ የሚፈሰው ደሜ ነው፣ ይህ ስለናንተ የሚቆረሰው ስጋዬ ነው አለ በስምዖን ለምጻም ቤት በዕለተ ሐሙስ ነገራቸው። አዎ ይህ ስጋና ደም ወገኖቼ በቀራንዮ አደባባይ ላይ ስጋውን ሲቆርስ ደሙን ሲያፈስ ክርስቶስ ስለኛ ዋጋ ከፍሏል። በኃጢአት ወድቀን እንዳንሞት ሕይወት እንዲኖረን ስጋውን ሰጠን፣ ደሙን ሰጠን። ከዛ ምን አለ በመጽሐፍ በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 47 ጀምራችሁ ስትመለከቱ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? አቤት አቤት ሕይወት አለው። ከሞት በኋላ ምን አለ? ይሄኛውን ሕይወት ነው አሁን እያወራን ያለ ነው እንዴ። ያኛውማ ወደ አፈር የምንገባበትማ መሸጋገሪያ ትራንስፖርት ነው ወገኖች። እሱንማ መጽሐፍ ምን ይሏል መሰላችሁ? በመዝሙረኛው ዳዊት መዝሙር 82 ቁጥር 7 ላይ እናንተ የልዑላን ልጆች ናችሁ፣ እንደ ሰው ትሞታላችሁ አለ። እንደ ሰው ምን ትላላችሁ? ትሞታላችሁ። አቤት ትሞታላችሁ። ጮክ በሉ እስቲ ምን ትላላችሁ? ትሞታላችሁ። በእናታችሁ ድገሙልኝ። ምን ትላላችሁ? ትሞታላችሁ። ትሞታላችሁ። እንሞታለን ሁላችሁ። እኔ በሉ እስቲ እኔ እሞታለሁ። እሞታለሁ። ንገሩ እንግዲህ የላችሁም። እኔ በሉ ምን እላለሁ? እኔ ምን እላለሁ? እኛ ምን እንላለን? እንሞታለን። ይሄኛውን ሞት እንሞታለን። ግን ሁለተኛው ሞት ነው ያስጨንቀው ወገኖቼ። በእኔ የሚያምን የዘላለም ሕይወት አለው ካለ በኋላ ስጋዬን የበላ ደሜን የጠጣ ነው ያለው። በዚህ ሕይወት እንድንኖርና ኃጢአትን ትተን ከእግዚአብሔር ጋር ተጣብቀን እንድንኖር ራሱ አምላካችን እግዚአብሔር እንዳንሞት ነገረን። እንጀራ ብሉ አለ። ከሰማይ የወረደ እንጀራ ከድንግል ማርያም ማኅፀን 9 ወር ከ5 ቀን ተሸክማ ወደ ምድር አምላክ ሆነ፣ ሰው አምላክ ሆነ የሚለውን ሐሳብ እኛ አምነን ተቀብለን ጌታ ሰው መሆኑን አምነን ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ስጋውን ሰጥቶን ደሙን ነው አፍሶልን በነፃነት እንድንኖር ነፃ እንድንሆን ክርስቶስ ስለኛ ተሰቀለ። ስለዚህ ወገኖቼ ስጋዬን ብሉትና ደሜን ጠጡትና ሞትን አትሞትም ማለት ብንሞት ይሻላል ባንሞት ነገር ይባላል። እሺ ይሄኛው ምድራዊና ሐሳብ እሺ በምድራዊ ብንኖር ይሻላል ብንሞት አታውረው ነው እንጂ ማርያም እንሙት እርግጠኞች ናችሁ? ከዚህ ድንኳን አታስወጡኝ። ምን ያወራ ስለሞት አስረግጬ ሐሳቡን ተናግሬ ነው እንሙት እናቶች አካባቢ አይ አንሙት ይላል። እንዴት ነው ባንክ ብዙ ብር አለ እንዴ? ኧረ ብንሞት ይሻላል። ሞትም ጥቅም ነው አለ ቅዱስ ጳውሎስ። ሞት ምንድነው? ጥቅም ነው እኮ ጥቅም ነው። ደስ ሲል ሞት ጥቅም ነው። ሞት እረፍት ነው። እውነት ለመናገር አሁን ባለንበት ዘመን ምንም ያስደስት ነገር እናቶቻችን አያሳዝኑ? ልጆቻቸው ጠዋት ገብተው እስከሚመጡ ድረስ ሙቶ ሲያው የሚደነግጡ የራሳቸው ጥላ የሚያስበረግጋቸው
የራሳቸው ትንፋሽ እያሯሯጡ ወደ ቤት የሚያስገባቸው መቀነታቸው የጎደለ እየመሰላቸው ዕለት ዕለት ለልጄ ምን አበላለሁ ብሎ የሚሳቀቁ እናቶች ይሉበት። ሬዲዮ ስንከፍት የምንሰማው ነገር ጆሮ ጭው የሚያደርግ የሚያስደነግጥ፣ ትናንትና ከአንዱ ቤት እንጀራ ከአንዱ ቤት ወጥ አምጥቶ የሚበላ የነበረ ያ ሁሉ እናት አባት ዛሬ ጠፍቶብን ግራ እየገባን ዙሪያችንን ግራ ገብቶን እንኖራለን። እግዚአብሔር መልካም ዘመን ያምጣልን። አዎ የምንሰማውን ይሄ የመገዳደል የመሟሟት ወይም ደግሞ አንዱ ከአንዱ ይሻላለሁ ብሎ በእውነት በበላይነት ቆሞ ሰዎች የሚጨነቁበትን ዘመን እግዚአብሔር ያሻግረን ነው ወገኖቼ። እቺ ድንኳን ትንሿ ኢትዮጵያ ነች። ሁሌ የምናገራት ነች። ሁሉም ቦታ የምናገራት ሐሳብ ነች። በዚህ ድንኳን ውስጥ እውነቴን ነው የምላችሁ ፕሮቴስታንት እህት ወንድሞቻችን አሉ፣ ሙስሊም እህት ወንድሞቻችን አሉ፣ ክርስቲያኖች አላችሁ። በዚህ ድንኳን አሁን ማን ነው የለየን? እስቲ ከዛ በርጋ ስንገባ እንዳትገቡ ተብላል። እንትና ይግቡ የሚል ሐሳብ አለ እንዴ? ጉራጌ ይግባ፣ አማራ ይግባ፣ ኦሮሞ ይግባ የሚል ሐሳብ አለ እንዴ? የለም። ትንሿ ኢትዮጵያችን እችን መድኃኒዓለም ያሳጣን ወገኖች። እዚህ ውስጥ ነው ስለ ሽሮ በርበሬ የምትነጋገሩት፣ ብላችሁ የምታወሩት እዚህ ውስጥ ነው። የትላንቱ መደጋገፍ የትላንቱ ማንነታችን የሚሻለን በዚህ ድንኳን አይደለም ወገኖቼ። በቤታችንም ጭምር በጎረቤታችንም ጭምር እንዲሆን እግዚአብሔር ይርዳን ይፍቀድልን። ደግሞ ጥለነው ለምን እንሄዳለን? ደግሞ ሞተንበት አርፈንበት ዕቃችንን እንኳን ጥለን የምንሄድበት ዓለም እኮ ነው። የትኛው ባለጸጋ ነው በጀነሬተር ቅበሩኝ ብሎ ብር የሰጠው? የትኛው ባለጸጋ ነው ከቢላዬ ጋር ቅጠሩኝ ወይም ደግሞ ከመኪናዬ ጋር ቅበሩኝ ብሎ ፕሮግራም ያሳዛችሁ? ማን ነው? የሚገርማችሁ ነገር እግዚአብሔር ሳያዳላ ለሁሉም እኩል ሲያደርግ ዳውንም ባለጸጋውንም አንዲት እርፍኝ መሬት ሰጠ። አይገርምም? ባለጸጋው ቢሞት አፈር ውስጥ፣ ዳው ቢሞት አፈር ውስጥ፣ ባለጸጋው ቢሞት በከፈን ተጠቅልሎ፣ ዳው ቢሞት በከፈን ተጠቅልሎ፣ ከፈን ቢያጣ በሰሌን ተጠቅልሎ ይቀበራል። 50 ኪሎ የሆነ ሰውዬ 50 ኪሎ አፈር ነው። ሌላ ካልኩሌሽን የለም። እንደምንሞት አውቀን ግን ወገኖቼ በጎና ደግ ሆነን እንድንኖር እግዚአብሔር ይርዳን ይፍቀድልን። ዓላማው ሐሳቡ ይሄ ነው። ሐዘን ቤት ሌላ ነገር የለውም። የሃይማኖት ልዩነት ለመፍጠር አይደለም። የፖለቲካ ሐሳብ ለማውራት አይደለም። ፕሮቴስታንትም ይሞታል፣ ሙስሊምም ይሞታል፣ ኦርቶዶክስም ይሞታል፣ ሁሉም ይሞታል። ሁሉም ምን ይላል? አምናችሁ ነገሩ ምን ይላል? ለዚህ ነው ሙስሊሞቹም ሲያዝኑ ሄደን የምናስተዛዝናቸው። ኦርቶዶክሱም ሲያዝን ለዚህ ነው እኮ ሐዘን በገባ ጊዜ አይለይም። ሁሉም ተዛዝኖ ተሳስቦ ይኖራል። አይገርማችሁ? በሐዘን አንድ ያደርገናል እግዚአብሔር። እምቢ ስንለው ደብለቅ ያደርግና አንድ ላይ ወደ መቃብር ስፍራ ሄደን ቀብረን እንመጣለን። እንተዛዘናለን በድንኳን ውስጥ ሆነን። ኧረ መድኃኒዓለም ሁሌም አንድ ያደርገን። ጥለነው ለምንሄደው ዓለም ደግሞ ወገኖች ምን የሚያስደስት ነገር! ከሰማይ የወረደ እንጀራ ይህ ነው፣ እርሱን የበላ አይሞትም አለ። ሁለት ሐሳብ ልናገርና ትምህርት ይላብቃ። እንደምን አመሻችሁ። ይገርማችኋል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በምድረ በዳ ነበሩ፣ መናን በሉ፣ አልጠገቡም። እነሆ መናው ደግሞ ሕይወት አልሆናቸውም አለ። ስለዚህ ሌላ ምግብ ሌላ ሐሳብ እንዳታስቡ። የሚበላው የሚጠጣው የኔ ስጋና ደም ነው። ይሄን ስጋና ደሜን የበላ የጠጣ ለዘላለም ይኖራል አለ። ለዘላለም ለአሁኑ ሕይወት አይደለም፣ ለቀጣዩ ነው ልናስብ የሚገባው ወገኖች። አሁንማ ይሄኛውማ ትራንስፖርት ነው። አንድ ነገር ልንገራችሁ። ወደ ሐዋሳ ትሄዳላችሁ። እየሰማችሁ ነው? ማርያም እየሰማችሁ ነው? ወደ ሐዋሳ ትሄዳላችሁ አይደል? የት ነው ምሳ ምን ብለው ማለት መኪናው የሚያርፈው የት ነው? ዝዋይ ነው አይደል? ዝዋይ ምሳ በልተን ወዴት ነው የምንሄደው? ወደ ሐዋሳ። መዳረሻችን የት ነው? ማረፊያችንስ ዝዋይ። ሞት ማለት ዝዋይ፣ መዳረሻችን እኛ ሐዋሳ። ሐዋሳ ጌታችን መድኃኒታችን ኢየሱስ ክርስቶስ እቅፍ ላይ ወገኖች፣ መንግስተ ሰማያትን ገነትን ይናፈቀ እቺ ዓለም ኮንትራት ነው። ዝዋይ ማለት አሁን እናታችን ያረፉበት አይነት ረፍት ነው። ይሄ ረፍት መንገድ ነው። ሞት ማለት ትራንስፖርት ነው። ሌላ ካልኩሌሽን የለውም። ሞት ማለት ድልድይ ነው ወደ እግዚአብሔር የሚወስደን ወገኖች። ከመከራው ዓለም ኖረን ደክመን ለፍተን የምናርፍበት ረፍት የምናገኝበት፣ ጫጫታ የማንሰማበት፣ ጩኸት የሌለበት፣ ቫት ታክስ የሌለበት፣ ሰልፍ የሌለበት፣ ዳቦ ወረፋ የሌለበት፣ ነዳጅ ጠፋ የለም ወገኖቼ። ለዚህ ነው ራዕየ ዮሐንስ ምዕራፍ 7 ቁጥር 13 ላይ እነዚህ ከመከራው ዓለም የመጡ ናቸው፣ ነገር ግን በበጉ ደም ልብሳቸውን አጥበው ለምስጋና በዙፋኑ ፊት የሚቆሙ ናቸው አለ። ክብርና ምስጋና ለአምላካችን። ከመከራው ዓለም የመጡ ናቸው ተብለናል። ከመከራው ዓለም መከረኛ ግን በበጉ ደም ታጥበው እንደ እናታችን ቅዱስ የሆነውን ስጋ በልተው ክቡር የሆነውን ደም ጠጥተው ለምስጋና በዙፋኑ ፊት እነሆ በጌታችን ፊት ሊቆሙ። እዛ ልጆች የለም ምን ተራቡ ምን አሉ፣ ቤት ኪራይ ምን ጨመረ፣
ሽሮ በርበሬ የለም ወገኖች። እነዚህ አለ ዝቅ አለና የፀሐይ ግለት አይነካቸው፣ አይራቡ፣ አይጠሙ። እንዴት ደስ ይላል! አለመራብ ደስ አይለው? በማን እቅፍ ስላለ ነው? በእግዚአብሔር እቅፍ ወገኖች። እቺን መከራ ዓለም ጥለን ስንሄድ በእግዚአብሔር እቅፍ ነው። አሁን ለእናታችን እያለቀስን ይሆን? ለራሳችን ነው ማለቀስ ያለብን። የእሳቸው ረፍት ያማረ ነው። ማህተብ ተመቶላቸዋል። ሰው አሜሪካን ሀገር ለመሄድ አሜሪካ ኤምባሲ ሰልፍ ይጠብቃል ቪዛ ለማግኘት። መንግስተ ሰማያት ለመግባት የክርስቶስ ስጋና ደም ቪዛ ሆኖ ተመቶብህ ልትሄድ ይገባል ወገኖች። ስለዚህ እሳቸው ቪዛቸውን ጠቅልለው ሄደዋል። ምን አስለቀሳችሁ? ፊታችሁን እንዳትዋችሁ፣ ፀጉራችሁን እንዳትላችሁ፣ ጥቁር ለብሳችሁ እንዳታዙ። እሳቸው ከኛ በተሻለ መልኩ እግዚአብሔር እያንደላቀቀ እያኖራቸው ነው። ክብርና ምስጋና ለአምላካችን ይሁን። ይሄኛው ረፍት የተሻለ ነው ወገኖች። ሞት ይጠቅማል። ሞት ረፍት ነው። ስለዚህ ከሰማይ የወረደ እንጀራ ሰው ሁሉ በልቶ እንዳይሞት እናታችን አልሞቱም። እስቲ ድገሙልኝ፣ እናታችን ጮክ በሉ። ለሌላ ሐሳብ አይደለም፣ ትክክለኛው ሐሳብ ነው። እናታችን ምን አላሉ? በስጋ ከኛ አረፉ ተለዩ እንጂ አልሞቱ። ስጋውን የበላ ደሙን የጠጣ የዘላለም ምን አለው? ከሞት በኋላ ያለውን ሕይወት ይኖራሉ እናታችን። የመጨረሻ ጥቅስ በዮሐንስ ወንጌል ምዕራፍ 5 ቁጥር 29 እስከ 30 ተመልከቱ። በመቃብር ያሉ ሁሉ በመጨረሻው ሰዓት የእግዚአብሔርን ድምፅ ይሰማሉ አለ። እንዴት ደስ ይላል! ደስ አይል? እኛም ድምፁን እንድንሰማ እግዚአብሔር ይርዳል። በመጨረሻው ትንሣኤ አለ። ከሞት በኋላ ያለው ሕይወት ትንሣኤ አለ። በትንሣኤ ዘጉባኤ እንነሳለን። ውሻ የወሰደው፣ ነብር የወሰደው፣ ጎርፍ የወሰደው ሁሉም ይነሳል። በትንሣኤ ለፍርድ ይቆማል አለ። ቀጠለና ዝቅ ብሎ በመጨረሻው ሰዓት የአምላካቸውን ድምፅ ሰምተው ከመቃብር ይነሳሉ። እነሆ በቀኝም የሚቆሙት አለ። እንዴት የሚገርም ነው! እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስት ውረሱ የሚለውን አምላካዊ ቃል በማቴዎስ ወንጌል ምዕራፍ 25 ላይ ያለውን እዚህም ደገመ። እነዚህን አለ ጌታ ሲመጣ ሲቆሙ ለፍርድ አይደለም ወገኖቼ፣ ለትንሣኤ ለህይወት ያቆማቸዋል አለ። ክብርና ምስጋና ለአምላካችን ነው። ለትንሣኤ ለህይወት ያቆማቸዋል። ለህይወት ህይወት ይዘራሉ፣ ለህይወት ይቆማሉ። ቀጠለና በስተግራ ያሉትን እነዚህን ደግሞ አለ ለትንሣኤ ፍርድ አለ።